የራሴ አስተዳደግ ስጀምር ምንድነው? ለአንድ ህፃን ወይም ለአንድ ልጅ ውድቀት የቤተሰብ ድክመት አለበት እና አንድን ልጅ ወይም አንድ ህፃን ወደ ቀጣይ ህይወቱ ስኬታማ ለመሆን መሰረቱ ማነው? ቤተሰብ ነው። ቤተሰብ ሲያድግ የሚገባውን ነገር ለልጁ የሚገባውን ነገር ካልሰጠ ያ ልጅ አወዳደቁ ይከፋል። ከማህበራዊ ግንኙነትም የደከመ ነው የሚሆን እና አንዳንድ ወላጆች ከራሴ ዊዝ ፋሚሊ ስነሳ ያስተዳድግ አቋም ጥሩ ቢሆን የተሻለ ነው እና አንድ የማረሰው ነገር አለ። በህይወቴ በቃ ከአእምሮዬ የማረሰው እና ዘጠነኛ ክፍል ላይ እና ደገምኩኝ እና እዛ ፋሚሊ ሄጄ እኔ እኮ ራሴን ችዬ ቤት ክራይ ተከራይቶልኝ ራሴን ችዬ ብማር አይዞህ የሚለኝ ሰው ባገኝ ኢቭን እንኳን በገንዘብ ሳይሆን በምክርም ራሱ አይዞህ የሚል ባገኝ በጣም ሞካሪና ጎበዝ ተማሪ እሆን ነበረ። ብዬ እንትን አልኩት እና በወቅቱ ላይ ጓደኛ ደግሞ ያስፈልጋል። ማለት ያው ስለ ጓደኛ ደግሞ ያው ግን የቤተሰብ ላይ ስመጣ ምንድነው? እዛ አንዱ ወንድሜ ምን አለ? አንተን አይዞህ ማለት በዱላ ነው። አንተን አይዞህ ማለት በዱላ ነው አለ። እዛ ፋዘርም ብድግ አድርጎ እውነት ነው አንተን አይዞህ ማለት በዱላ ነው ብሎና ያቺ አእምሮዬ እስካሁን ሴቭ አድርገው አሁን ድረስ ሁሌም እወቅሰዋለሁ ያን ወንድሜን እና እንዲህ አይነት ቤተሰብ አስተዳደግ ያለ ልጁን ምን አይነት የሞራል ውድቀት እንደሚያጋጥመው ስለማያስብ ምክንያቱም የተማረ ቤተሰብ አንዳንዴ በተፈጥሮም የተማረ ቤተሰብ አለ አንዳንዴ ደግሞ ተምሮም ደግሞ የሚያስተምር ቤተሰብ ስላለ ለልጆች ያለን ክብርና ጥንቃቄ እንዲሟላበት ለማለት ፈልጌ ነው። አስተማሪ ሆኖ ካገኛችሁት ላይክ እና ሼር በሉልኝ እንዲሁም ፎሎ ሰብስክራይብ አድርጉልኝ። አመሰግናለሁኝ። ለቤቱ አዲስ ነኝ።